በአዲስ አበባ ሸራተን ሆቴል ለጎንደር ልማት የሚውል የገቢ ማሰባሰቢያ ዝግጅት ሲካሄድ አምሽቷል። ከዚህ ጋር በተያያዘ ባለሀብቶች የልማት አጋርነት ድጋፍ አድርጓል። ለመሆኑ ለጎንደር ልማት 15 ሚሊዮን ብር የሰጡት ባለሀብት ማን ናቸው? የመረጃ ምንጮቻችን በዚህ መልኩ ገልጾታል። ስለ ባለሀብቱ መስጠት የህይወታቸው አንድ አካል፣ መለገስ ደስታቸው የሆኑት ባለሀብትና ቤተሰቦቻቸው ዛሬም ለጎንደር ልማት 15 ሚሊዮን ብር ለግሰዋል። ከዚህ ቀደምም በጤና በትምህርት አነስተኛ ገቢ ላላቸው ሰዎች ቤት በመገንባት ለበጎ አድራጎት ማህበራት ድጋፍ በማድረግ ስፖርትን ለማጠናከር እንዲሁም በማዕድ ማጋራት ትርጉም ያለው እገዛ በበርካታና የተለያዩ ሀገራችን ከተሞች ውስጥ ለሚኖሩ የህብረተሰብ ክፍሎች ሰፊ ድጋፍ አድርጓል። እኚህ ባለሀብት ልግስናቸው እንዲገለጽ ባይፈልጉም መልካምነት ተምሳሌታዊ ስለሆነ ሌሎችንም ለበጎነት የሚያነቃ በመሆኑ ከአንድ ውስጥ አዋቂ የሰማነው በጥቂቱ ለእናንተ ለማካፈል ወደናል። ባለፉት 2 ዓመታት ብቻ 9663 ለሚሆኑ የቤተሰብ አባላት የተሟላ የጤና መድህን ሽፋን በመግባት የክቡር ዶክተር ሐዲስ ዓለማየሁ መታሰቢያ አዳሪ ትምህርት ቤትን ጨምሮ ከ34 በላይ የመማሪያ ማዕከላትን ከ46 በላይ የመኖሪያ ቤቶችን ባለፈው 1 ዓመት ብቻ ከ13000 በላይ ግለሰቦችን በተለያዩ ሁኔታ የኑሮ አስቤዛ ከማገዝ በተጨማሪ የባህር ዳር ከተማ ስፖርት ምልክት የሆነው የባህር ዳር ከነማ እንዲሁ የባለሀብቱ ድጋፍ ተቋዳሽ ነው። ከዚህ በተጨማሪ በጎንደር ከተማ የምገባ ማዕከል ገንብቶ አስረክበዋል። እየተገባደደ ባለው የትምህርት ዘመን ደግሞ ከ14000 ለሚልቁ ተማሪዎች የትምህርት ግብዓቶችን አቅርበዋል። ከዚህ ቀደምም ለወለጋ ነቀምት ከተማ ልማት ያበረከቱት ከፍተኛ ገንዘብ ጨምሮ ለበርካታ ከተሞች የልማት አስተዋጽኦ ከማድረጋቸው በላይ በዛሬው ዕለት በተካሄደው ጎንደርን እናልማ የገቢ ማሰባሰብ ዝግጅት ላይ 15 ሚሊዮን ብር ለግሰዋል። ጎርጎራን መገጭን ፋሲልን እንደ ኮንትራክተር የገነቡና እየገነቡ ያሉት ባለሀብቱ ይህ ለጎንደር ከተማ ልማት የሰጡት የ15 ሚሊዮን ብር ልግስና ግለሰቡ ለክልላቸውም ሆነ ለሀገር ልማት ያላቸውን ቀናነት ያሳያል። እኚህ ባለሀብት አቶ ካሳሁን ምስጋናው ይባላሉ። የቢኤአይካ ጠቅላላ ንግድ ኃላፊነቱ የተወሰነ የንግድ ኩባንያ ባለቤት ገና በልጅነታቸው 1980 ዓ.ም ጀምሮ ላለፉት 37 ዓመታት ያለመታከት በትጋት ያለፉበት መንገድ ለዛሬው ስኬት አድርሷቸዋል። በባህሪያቸው ቁጥብና ልታይ የማይሉ የመሪና የእምነት ሰው እንደሆኑ የምነገርላቸው ባለሀብቱ በበርካታ የንግድና ኢንቨስትመንት ዘርፎች ላይ ተሰማርተዋል። በንግድ፣ እርሻ፣ ኢንዱስትሪ፣ ኮንስትራክሽን፣ ሪል ስቴት፣ ማዕድን እንዲሁም ሆቴልና ቱሪዝም ዘርፎች ከ12000 ለሚልቁ ወገኖች የስራ ዕድል ፈጥረዋል። በንግዱ ዘርፍ ከፍተኛ የሆነ የውጭ ምንዛሬ ለሀገር በማስገኘት ከሚጫወቱት ሚና በተጨማሪ ለትላልቅ ሀገራዊ ፕሮጀክቶች ወሳኝ የሆኑ የግንባታ መሳሪያዎችን እና ግብዓቶችን ወደ ሀገር ውስጥ በማስገባት የራሳቸውን አሻራ ማሳረፍ የቻሉ ሲሆን በአምራች ኢንዱስትሪው ዘርፍ የውጭ ምንዛሬ ወጪን የሚቀንሱ 8 የግራናይት ማርብል ቀለም እንዲሁም ኬሚካል ግዙፍ ፋብሪካዎችን የገነቡ ሲሆን በእርሻው ክፍለ ኢኮኖሚ ሰፊና ታላላቅ ቡና እንዲሁ የቅባት እህል እርሻ ልማት ያከናውናሉ። ምርታቸውንም ዓለም አቀፋዊ የጥራት ስርዓትን በጠበቀ መልኩ ለውጭ ገበያ ያቀርባሉ። በግንባታው ዘርፍ በልዩነት ትላልቅ የኃይል ማመንጫ፣ የሃይዌይ መንገድ እንዲሁም ከምድር የባቡር ሀዲድ ዝርጋታ ፕሮጀክቶች ላይ ተደጋጋሚ ስኬት የተጎናጸፉ ሰው ናቸው። በተመሳሳይ በሪል ስቴት ምልክት የሆኑ ውብ ህንፃዎችን ከመገንባት ባለፈ በታማኝነት ተገንብተው የተጠናቀቀ ቤት ብቻ ለገበያ በማቅረብ ለገዢዎች እውነተኛ አጋርነት ያሳዩ ምሳሌ ናቸው። ከዚህ በተጨማሪ በነዳጅ አቅርቦት ዘርፍ ከፍተኛ የሆነ አስተዋጽኦ እያደረጉ ይገኛሉ። ባለሀብቱ ለህግና ስርዓት ከፍተኛ ተገዥነት ያላቸው መሆኑ አንዱ ማሳያ በየዓመቱ የሚከፍሉት ከፍተኛ ግብር ሲሆን በዚህም እውቅናና ክብር በተደጋጋሚ አግኝቶበታል። እኚህ ባለሀብት ዕለት ዕለት የእርዳታ ድርጅት መስርቶ ከሚያደርጉት ድጋፍ በተጨማሪ በርካታ የእምነት ቦታዎች እንዲገነቡ፣ አብያተ ክርስቲያናት እንዲታነጹ እንዲታደሱ እንዲሁም ለመንፈሳዊ አገልግሎት ምቹ እንዲሆኑ ከፍተኛና የማያቋርጥ ድጋፍ ያደርጋሉ። በተለይ ባለሀብቱ በኮንትራክተርነት የተረከቧቸውን ፕሮጀክቶች ከተቀመጠላቸው ጊዜ ቀድሞ በጥራት አጠናቆ በማስረከብ እንዲሁም በኢንቨስትመንት የተቀበሏቸውን መሬቶች ያለምንም ማዘግየት የታቀደውን ልማት በመፈጸም ለታሰበላቸው ዓላማ ብቻ በመዋል በልዩ ሁኔታ ምሳሌ የሚሆኑበት ልዩ አቅማቸው መሆኑ ይገለጻል። በአጠቃላይ የባለሀብቱ የአገር ፍቅርና ለሀገራቸው ያላቸው ራዕይና ታማኝነት ለብዙ ሰዎች ምሳሌ የሚሆን አርአያነት ያለው ተግባር ነው። ክቡራትና ክቡራን የዩቲዩብ አድማጮቼ ሚኪ ነኝ። እስካሁን ድረስ አብሬያቸው ቆየሁት ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።